ሩታ ለምን ሁለተኛ ልጅ ግን አትወልጅም ማለት ነው? ሁለተኛ ልጅ ለምን አትወልጅም? ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ የሩታ ደጋፊዎች የሩታ ቤተሰቦች ቻናሉን ተቀላቀሉ ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሩታ እንግዲህ አብርሽን ልክ እንደ ህፃን ልጅ እሽሩሩ እያለችው ነው። እስከ ዛሬ አብሯት እንዳልኖረ እስከ ዛሬ ከእሷ ጋር እንዳልነበረ ያህል ነው እየተሰማት ያለችው ማለት ነው። እሷ ለራሱ ጤንነቷ በጣም ያሳስባል። ምክንያቱም ይሄንን ሁሉ በደል ይሄንን ሁሉ ነገር ካደረሰባት በኋላ እንደገና እንደዚህ መሆኗ በጣም ነው የሚገርመው። በጣም እሱ የተጎዳ አይነት ነገር ምናምን እያስመሰሉ ነው ያለው። ብዙ እንግዲህ እሱን ለመውሰድ እየታገለች ነው ያለችው፣ ጸበል ይሄዳል በማለት ማለት ነው። ኤፍሬም እና ሩታ ደግሞ እንዲሄድባቸው አልፈለጉም። ያ ደግሞ ሊሆን የቻለው ያው ድብቅ ማንነት እንዳይወጣ የተደበቀው ነገር እንዳይወጣ ማለት ነው። ልክ እናንተ እንደምታስቡት የምታስቡት ነገር እንዳይወጣባቸው ስለፈለጉ ጸበልም ሆነ ሌላ ቦታ አይሄድም ብለው አንቀው ይዘውታል አብርሽን ማለት ነው። ውድ ቤተሰብ እዚህ ጋር ማሰብ ያለባችሁ ነገር ሩታ ይሄንን ነገር አታደርግም ብዬ ነው እኔ የማስበው ማለት ነው። ምክንያቱም እንደዚህ አይነት ማንነት ወይም እንደዚህ አይነት ነገር ስለሌለባት እሷ ማለት ነው። ውድ ቤተሰብ ለማንኛውም አዲስ ነገር ሲኖር ተመልሼ እመጣለሁ። እስከዛው መልካም ቆይታ